አዲስ የተወለደ ጨቅላ ህፃን የሰውነት ቢጫ መሆን እና የአይን ቢጫ መሆን በሜዲካል ቋንቋው ደግሞ ጃውንዲስ ብለን የምንጠራው እንዴት እንደሚመጣና እንዴት መከላከል እንደምንችል ያውቃሉ? ሰላም ጤና ይስጥልኝ። ሲስተር ቤተልሔም ነኝ። ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረግ እንዳትረሱ። ተመሳሳይ ቪዲዮ እንዲደርሳችሁ ጥያቄ መጠየቅ ይቻላል፣ ኮሜንት ላይ መጻፍ ይቻላል። ቪዲዮውን ከመጀመራችሁ በፊት ደግሞ ሰብስክራይብ ማድረግ እንዳትረሱ። እንግዲህ ምንድነው ዛሬ ይዤላችሁ የመጣሁት ትንሽ ርዕሱ ሰፋ ያለ ርዕስ ቢሆንም እኔ ግን አጠር አድርጌ ኢንፎርም ለማድረግ ነው። ጃውንዲስ የምንለው አንድ ህፃን ልጅ ተወልዶ እንደተወለደ ጨቅላ እያለ ወይም ደግሞ ከ28 ቀን በታች ሆኖ ማለት ነው የመጀመሪያዎቹ ሳምንታት ላይ ብዙ ጊዜ እናቶችን የሚያስደነግጥ ነገር ይከሰታል ማለት ነው። ህፃኑ ቢጫ ይሆናል። ከተለምዶ አይነት ወጣ ያለ ቢጫነት ማለት ነው። አይኑ ቢጫ ይሆናል። ይህ ለምንድን ነው የሚሆነው? እንዴት ነው የሚሆነው? የሚለውን ነገር ስናይ መጀመሪያ ቢሊሩቢን ስለሚባለው ነገር ማንሳት ይኖርብናል ማለት ነው። ቢሊሩቢን የሚባል ከሰውነታችን ውስጥ የሚወገድ ፕሮዳክት አለ። ያ ፕሮዳክት በትክክል መወገድ ሳይችል ሲቀር በሰውነታችን ላይ የሚመጣ የከለር ለውጥ ነው ማለት ነው። ይሄ ቢሊሩቢን የምንለው ፕሮዳክት ምንድን ነው ካልን ቀይ የደም ሴላችን ተሰባብሮ ላይክ ዌስቱ ማለት ነው የሱ ዌስት በትክክል አግባብ ባለው መልኩ ሳይወገድ ሲቀር የሚመጣ ፒግመንቴሽን ነው ማለት ነው። ቢጫ ነው የሚያደርገው። የሚያጣራው ጉበታችን ነው። አሁን ጉበታችን ነው ትልቁን ስራ የሚሰራው ማለት ነው። እና አንድ ህፃን እንደተወለደ ደግሞ ቶሎ ማቹር አይሆንም፣ በትክክል እንዳይወገድ ነው የሚያደርገው ማለት ነው። እና አልተወገደም ማለት ደግሞ ቢጫ ከለር እንዲሰጥ ያደርጋል ማለት ነው። እና ኮመን ነው፣ ኮዙ ኮመን ነው፣ በጣም አለ። ላይክ እንደውም ጥናቶች ምንድነው የሚሉት 60% ያክል በተለይ ደግሞ ጊዜያቸው ሳይደርስ የተወለዱ ህፃናት ላይ በጣም ይታያል ማለት ነው። ይሄ ጃውንዲስ የምንለው ነገር ማለት ነው። እንዴት ነው የሚከሰተው ስልን አንደኛ ነገር ምንድነው እንዳልኩት ቅድም የጉበት አለመጎልበት፣ ማቹር አለመሆን ይሄ ነገር እንዲፈጠር ያደርገዋል። ሁለተኛ ነገር ምንድነው ይሄ ላይክ የቆየ ቀይ የደም ሴል ተሰባብሮ ሲተካ ሰውነታችን ያው ቢሊሩቢን የሚባለውን ነገር ያመርታል እና በዚህ ምክንያት ሊከሰት ይችላል። ላይክ ሌላ ምንድነው ስናያቸው ማወቅ እንችላለን። አይናቸውን ስናይ ቢጫ ይሆናሉ። የሰውነት ቆዳቸውን ስናይ በትክክል ብርሃን ላይ አድርገን ስናያቸው ጨቅላዎቹን ማለት ነው ቆዳቸው ቢጫ ይሆናል ማለት ነው። እና በእነዚህ መንገዶች ማወቅ እንችላለን። በጣም ይተኛሉ፣ ስሊፒ ነው የሚሆኑት፣ መኝታ በጣም ያበዛሉ። በትክክል ደግሞ ጡት አይጠቡም። በዚህ ነገሮች ማወቅ እንችላለን ማለት ነው። ልክ እንደወለድን አንድ እናት አራስ ቤት ሆና እነዚህ ነገሮች ፎሎ ማድረግ አለባት ማለት ነው። በተለይ ደግሞ ፕሪሚ ከሆነች የመጀመሪያዋ ከሆነ ይሄ ኢንፎርሜሽን ይጠቅማታል ማለት ነው። ልጇ ቢጫ ከሆነባት፣ በጣም ስሊፒ ከሆነ፣ መኝታ የሚያበዛ ከሆነ፣ ጡት የማይጠባ ከሆነ፣ እንደገና ደግሞ በጣም የሚያለቅስ ከሆነ ሜቢ ጃውንዲስድ ሆኖ ሊሆን ስለሚችል ወደ ጤና ተቋም መሄድ ይኖርባታል ማለት ነው። እና ተገቢውን እርዳታ ማግኘት አለበት ማለት ነው እንዴት ነው ትሪት የምናደርገው ስንል ያው አንድ እናት እንግዲህ እንደሚባለው በየ2 ሰዓት ልዩነት ማጥባት አለባት። ብረስት ሚልክ በጣም ወሳኝነት አለው። የእናት ጡት እንግዲህ ከምንም በላይ እና ከማንም በላይ ነው። ስለዚህ በየ2 ሰዓቱ እየቀሰቀሰች ማጥባት ከወለደች በኋላ ያስፈልጋል ማለት ነው። ሌላው ምንድነው ሜዲካል ነገሩን ስናይ ጤና ተቋም ላይ መሄድ ትችላለች። ላይክ ሄዳ ሆስፒታልም ሊሆን ይችላል ሄዳ ምንድነው ደረጃው ይታወቃል።
ያው ጠለቅ ብዬ አልገባም፣ ግን ጃውንዲሱ ራሱ ሌቭል አለው እና ምን ያክል ነው ቢጫ የሆነው የሚለውን መጠኑን በደንብ ማወቅ ስለሚቻል ሳምፕል ተወስዶ የቢሊሩቢን መጠኑን በደም ውስጥ ያለውን የቢሊሩቢን መጠን ማወቅ ይቻላል እና በዛም መልኩ ታውቆ የጨረር ወይም ደግሞ ላይት ቴራፒ የምንለውን ፎቶቴራፒ አግኝቶ ሰውነቱ እንዲመለስ ይረዳል ማለት ነው። ወይም የቢሊሩቢን ከሰውነቱ እንዲወገድ ይረዳል ማለት ነው። ይሄ ፎቶቴራፒ የሚከናወነው ቤት ነው? በሆስፒታል ነው። ስለዚህ አንዲት እናት ከዚህ ባለፈ መንገድ ካየችው ነገሩን ከወዙን ካወቀችው እርሊ በመሄድ ፎቶቴራፒውን ማግኘት ትችላለች። ሌሎች ሜዲኬሽኖችንም በሐኪሟ የሚታዘዝላትን በአግባቡ መውሰድ ይኖርባታል ማለት ነው እና ተቋማ ላይ ሄዳ ተገቢውን የሆነ እንክብካቤ ማግኘት ትችላለች ወይም ደግሞ ሕክምና ማግኘት ትችላለች ማለት ነው እና ምንድነው እንደ አጠቃላይ ምንድነው ኖቲስ እንዲደረግ የፈለኩት አንዲት እናት እንግዲህ ብዙ ጊዜ የመጀመሪያዋ ሲሆን ብዙ ጊዜ ሚስ ልታረገው ትችላለች። ምክንያቱም በብዛት የመኝታ ክፍሏ ላይት ትንሽ ለማየት የሚያስቸግር ከሆነ በጣም ብራይት ካልሆነ በቂ ብርሃን የማይገባ ከሆነ የልጇን ቢጫ መሆን ላታውቀው ትችላለች እና ባለማወቅ ውስጥ ሆኖ ህፃኑ ሊጎዳ ስለሚችል በትክክል ብርሃን ላይ እያደረጉ የህፃኑን ሰውነት ማየት ያስፈልጋል ማለት ነው። አጠባቡ እንዴት ነው? ትክክለኛ አጠባብ ነው ወይ የሚጠባው? ኮንፈርት ነው ወይ? ህፃኑ ኮንፈርት ዞን ላይ ሆኖ ነው ወይ የሚጠባው? እንዴት ነው? ይነጫነጫል ወይ? ያለውን ነገር በሙሉ ማወቅ ያስፈልጋል ማለት ነው። በጣም ይተኛል ወይ? ስሊፒ ነው ወይ? የሚለውን ነገር አውቃ ወደ መፍትሄ እንድትሄድ ነው እና ይሄን ኢንፎርም ማድረግ የፈለኩት እንጂ ኢንዲቴልስ በጣም ብዙ ነገር አለው። ይሄ ጃውንዲስ የምንለው ነገር ብዙ አይነት ሌቭል አለው፣ ብዙ ነገር አለው እና ሃይላይቱን የነገርኳችሁ በሌላ ቪዲዮ እንዲደርሳችሁ ኮሜንት ላይ ጻፉልኝ። እንደዚህ ስሪልን ብላችሁ ኮሜንት ላይ መጻፍ ይቻላል። ቻናሉን ደግሞ የሚጠቅማችሁ ከሆነ ሰብስክራይብ፣ ላይክ ማድረግ አትርሱ እና ተከታታይ ቪዲዮዎችን ሰራላችኋለሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።